የ83 ዓመቱ ሽማግሌ ቢሊዮነሩ ወርቁ አይተነው ባለውለታዬ ነው ብለው ለመመረቅና ለማመስገን ከሚኖሩበት አካባቢ ተነስተው ወደ ባለሀብቱ ወርቁ አይተነው ድርጅት ጎራ ቢሉም ቅሉ የዘመኑ ዘበኞች አናስገባም ብለዋቸው ከበር ላይ መልሰዋቸዋል። ዘበኞቹ የከለከሉትን የ83 አዛውንት ግን ወርቁ አይተነው በአንድ አጋጣሚ አግኝቷቸው አክብሮ አባትነታቸውን አይቶ አብረውት እንዲበሉ እንዲጠጡ አድርጓል። እኚህ ሽማግሌ አርቲስት ነበርኩ፣ ግን አርቲስቶች ስራዬን ዘርፈውኛል ይላሉ። ማን ነው የዘረፋቸው? ከአንደበታቸው የምንሰማ ይሆናል። እኚህ አባት በመንግስት ብዙ ስቃይ አይተዋል። ከ1 ሚሊዮን የሚበልጥ ዋጋ ያለው መሬት በመንግስት ተወስዶብኛል፣ የመንግስት የጸጥታ ኃይሎችም እግሬን በጥይት መተውኛል ይላሉ። ሽማግሌው እንደምንም ብለው ወርቁ አይተነውን አግኝተውት በብር አንበሽብሿቸው እንደነበር ይገልጻሉ። የሰጣቸው ብር ከወርቁ አይተነው ሀብት አንጻር ትንሽ ሊመስል ይችላል። ሆኖም ግን የስጦታ ትንሽ የለውም እንደሚባለው የወርቁ አይተነውን ውለታ ለመመለስ በእግራቸው የዘይት ፋብሪካውን ለመመረቅ ከሚኖሩበት ቀዬ በደከመ ጉልበታቸው ልወዝወዘው በእግሬ ብለው ቢመጡም ዘመነኞቹ ዘበኞች አላስገባም ብለው መልሰዋቸዋል። ለመሆኑ ሽማግሌው በዚህ ጉዳይ ምን ይላሉ? ወርቁ አይተነውስ ምን ያህል ገንዘብ ቢሰጣቸው ነው ቢሊዮነሩን ለማመስገን ደጅ የጠኑት? አዛውንቱ ምን አይነት መሬት በመንግስት ተዘረፉ የሚለውን ደግሞ ከአዲስ አድማስ ጋዜጣ የምንሰማ ይሆናል። አዲስ አድማስ ጋዜጣ ባለሀብቱን ለመመረቅ ደጅ የጠኑት አዛውንት በሚል ርዕስ ያዘጋጀውን እንደሚከተለው እናቀርባለን። አብራችሁን ቆዩ። ከዚህ ሁሉ ሰው ለዚህ ጽሑፍ አዘጋጅ አንድ ቀልብ የሳበ ልዩ እንግዳ እሁድ በፋብሪካው የምረቃው ዜማ ፋብሪካው በር ላይ አስገቡኝ አናስገባም ከጥበቃዎች ጋር ክርክር ገጥመዋል። ቁመተ ረጅም፣ መልከ መልካምና አለባበሰ ሸጋ ናቸው። አዛውንቱ ለምን በዚያ ቦታ ተገኙ? ከየት አካባቢ ነው የመጡት? ለመሆኑ እኚህ ሰው ማን ናቸው? ለሥራ ደብረ ማርቆስ ከተማ የነበረችው የአዲስ አድማስ ጋዜጠኛ ናፍቆት ዮሴፍ ከነዚህ ልዩ እንግዳ ጋር ቆይታ አድርጋለች። እነሆ። አንጋፋው አርቲስት ስማቸው ዘመረ እባላለሁ ይላሉ። ትውልድና እድገቱ የት ነው ለሚለው ጥያቄ ሲመልሱም ክልል 3 ምስራቅ ጎጃም ዞን 2 እጁ ነሴ ወረዳ ሞጣ ቀራኒዮ ደብረ ጉባኤ ቀበሌ ገበሬ ማህበር ገንገርታ ነው ነዋሪነቴ ሲሉ መለሱ። ራስዎን ሲያስተዋውቁኝ አንጋፋው አርቲስት ነኝ ብለዋል። አንጋፋ የሚያሰኙት ምን ስራ ሰርተዋል ስትል ጋዜጠኛዋ ጥያቄዋን አስከተለች። በብዙ ነገር ታፍኜ ነው እንጂ ለምሳሌ ግጥም በመግጠም አጠገብ የሚደርስ የለም። ለምሳሌ ከአበበ ብርሃኔ ጋር ተወዳድረን በፈጠራ ቀድሜዋለሁ። ለመሆኑ መቼ ነበር የሆነው ለሚለው ተከታይ ጥያቄም አረ ቆይቷል። ያን ጊዜ ካሴቱን እንዳወጣሁት በ1998 ዓመተ ምህረት ነው። ምን የሚል ካሴት ነበር ያወጡት ለሚለውም ሲመልሱ ሌፎ ሌፎ የሚል ካሴት አውጥቼ ነበር። ያንን ወስደው ለሌላ አርቲስት ለዳኛው አለሸጡብኝ። እኔ አዳማጭም የለኝም ለማን ልክሰስ? ታፍኜ ነው ያለሁት በማለት መለሱ። ምን ማስረጃ አለዎት የእርሶ ዘፈን ለዳኛው አለ ለመሸጡ ለሚለውም እስከ ግጥሙ እስከ ክሊፑ ድረስ እኔ የሰራሁት ነው አሉ። አንቺ ጋገርሽው እንጀራ ይጠፋሻል እንዴ? የራሴ ስራ እንዴት ይጠፋኛል? ተይ እንጂ ብጮ የሚሰማኝ አጣው እኮ ሲሉ መለሱ። ጋዜጠኛዋ ጥያቄዋን ቀጠለች። አሁን ያገኘሁት ደብረ ማርቆስ WA ዘይት ፋብሪካ በር ላይ ነው። ከየት ነው የመጡት? ለምንስ ነው የመጡት? የመጣሁት ከሞጣ ነው አሉ አዛውንቱ። አመጣጤ አቶ ወርቁ አይተነውን ለመመረቅና ለማመስገን ነው። አቶ ወርቁ አይተነውን ያውቋቸዋል ማለት ነው ስትል ጋዜጠኛዋ ተደራቢ ጥያቄዋን አቀረበች። አውቀዋለሁ አሉ አዛውንቱ። ወጣት ወርቁ አይተነው ማለት የሀገር መብራት ማለት ነው። አንድ ጊዜ አንዳንድ ቦታ ስንዘዋወር አግኝቼው ግጥም ገጠምኩለትና ሸለመኝ። ይህንን ግጥም አብረሽ ብታስተላልፊው ደስ ይለኛል። ግጥሙ ይቅደምና ከዚያ በላይም ትጠይቂኛለሽ አሉ። እሺ ግጥሙን ይቀጥሉ አጠር አድርገው ስትል ጋዜጠኛዋ እድሉን ሰጠቻቸው። እሳቸውም እንዲህ ሲሉ አቀረቡት። ተመስገን ጌታዬ በተወለድኩበት ባደግኩበት ሞጣ አንከብክብ ወርቁ በሄሊኮፕተር መጣ። መስጠት እንደወርቁ ማናውቆ ይሞታል ባላገር በድሪቶ ታንቆ። እንደምነው ጎጃም እንደምነው ጎንደር እንዴት ነው በጌ ምድር እየከዳም ቢያለ ወዳጅና ምድር መሬቱም እምቢ ያለ ማዳበሪያ ለምዶ ትንሽ ባሳንሰው አከረመኝ ባዶ። ዝናብ እንኳን አልጣለ ምንድነው መብረቁ ለስሜ ሸልመው እንክብክብ ወርቁ አልኩት። ሸልሞኛል እድሜው ይርዘም። ለመሆኑ ምን ሸለሙት ስትል ጋዜጠኛዋ ለጠየቀችው ሲመልሱም 100,000 ብር ሸለመኝ አሉ። ይኸውልሽ የ3 ዓመት የመሬት ክርክርና ሙግት የተሟገትኩበት ብዙ ብድር ነበረብኝ። 3 ሚሊዮን ብር የሚያወጣ መሬት ተቀምጬ የወያኔ ጁንቶ
ጁንታዎች ማለታቸው ነው። በልተውብኝ እስከ ጠቅላይ ሚኒስትር ቢሮ ብሄድም ተስፋ ሳላገኝ ስልክ ቁጥር ተሸክሜ ብዞርም ዶክተር አብይን በአካል አላገኘው አልኩ። ከዚያም እናንተነህ ተሻገር አገኘው ተሻገር ለማለት ነው። በጮህ አይሰሙኝ። ብዙ ተሰቃይቻለሁ፣ ታፍኛለሁ። እኮ ምንድነው በዋናነት ችግሮ ስትል ጋዜጠኛዋ እንዲያብራሩላት ጠየቀች። 5 ገመድ መሬት ነበረኝ። ካቢኔዎች ከቀበሌ ጋር ተመሳጥረው ለዘመድ አዝማድ ሸጠው በሉብኝ። እዚያው ሞጣ ውስጥ ነው ስትል ጠየቀች። አዎ ሞጣ 2 እጁ እነሴ ወረዳ ውስጥ። ይህንን ባመለክት በአስራት የቴሌቪዥን ጣቢያ ለምን ተናገርክ ብለው እግሬን ሰበሩኝ። ተመልከች፣ የተጎዳ እግራቸውን የሚያሳይ ፎቶ እያሳዩ ተመልከች፣ ይሄ ፊቴን አልሞት ስላቸው በሽጉጥ አፈሙዝ መቱኝ። አልሞት አልኩኝ። ታፍኜ ነው ያለሁት። እነሱ ያመኑትን ብር እንኳን እንዳይሰጡኝ ዞኑ ጭምር አልተባበረኝም። አሁን እንኳን እዚህ ፋብሪካ እንዳትገባ የምባለው አንዳንድ ነገር ለባለስልጣናት እንዳልናገር ነው። በደል ካልተነገረ ዴሞክራሲ አለ። አንድ ሀገር የሚስተካከለው እንደኔ ያለ አዛውንት ሲመርቅና ሲናገር ነው። እኔ አሁን የ83 ዓመት አዛውንት ነኝ። እንድመርቅ እንድናገር መፈቀድ ነበረበት። ይህን ተከትሎ ጋዜጠኛዋ እንዲህ ስትል ጥያቄ ያቀረበችላቸው። አሁን እዚህ የፋብሪካ ጥበቃዎቹ አሁን አቶ ወርቁ የሉም፣ የፋብሪካውን ምረቃ ነገ ነው እያሉት ነው። መቼ ነው ከሞጣ ደብረ ማርቆስ የመጡት? ትላንትና ነው፣ ቅዳሜ መሆኑ ነው አሉ የመጣሁት። እኔ እንደውም ቀደም ብዬ ሐሙስ ነበር ለመምጣት ያሰብኩት። የሚገርምሽ ከሸለመኝ ወዲህም እንዲሁ አንድ ቦታ ከሄሊኮፕተር ወርዶ አግኝቼው ከወጣት ወርቁ ጋር አብሬው በልቼ ጠጥቻለሁ። ጋዜጠኛዋ እንዲህ ስትል ተከታይ ጥያቄዋን ሰነዘረች። ለመሆኑ የመሬቶ ጉዳይ ምን ደረሰ? የሸለሙትን 100 ሺህ ብርስ ምን ሰሩበት? የ3 ዓመት የመሬት ሙግት ብድር ነበረብኝ። ያንን ብድር ዘጋልኝ። 2 ቤት ነበረኝ። የድርጅትና የአስፋልት መስመር ላይ ያለ ሊሸጥብኝ ነበር። ተሟገትኩና ያንንም አስቀረልኝ። እኔ 12 ልጆች አሉኝ። ያ ገንዘብ ጠግኖ ችግራችንን ቀርፎ አጥናንቶ አኑሮናል። ወጣቱን እንክብክቡን ወርቁን ዘላለም በጤና ያቆየው ሲሉ በምርቃት መልሳቸውን ቋጩ። ጋዜጠኛዋ ግን ጥያቄዋን አልጨረሰችም። ስለዚህ እዚህ የመጡት አቶ ወርቁን ሊያመሰግኑት ነው አይደል? አለች። አዎ፣ እሱን ለማመስገንና ለመመረቅ ነው። ቀረርቶም አለኝ። አንዴ ልቅደደው ሲሉ ድል እንዲሰጣቸው ጠየቁ። ይቀጥሉ ስትል ጋዜጠኛዋ ፈቃደኝነቷን ገለጸች። በጣም ውብና ማራኪ በሆነው ድምጻቸው እንዲህ ሲሉ ቀጠሉ። ልጅ አሳዳጊና ሳር ቤት ውስጥ ያለ ሰው ደካማ አሩግ ያለው ሁልጊዜ እንደ ጊደር ሲጠቁ መኖር ነው። አረ ወርቁ አይተነው ያ በላይነህ ክንዴ አንበሳው በጎንደር እያጉረመረመ ጎጃምን አህያ የበላይን አገር ሲግጠው ከረመ። አረ ጀግና ጎበዝ አንት በላይ ዘለቀ ቀና ብለህው አማራው አለቀ። አብይ ግፋ ዶክተር አብይ ግፋ እኔ አግዛሃለሁ ብቻህን አትልፋ። በመቀጠል ደግሞ ወደ ሽለላ ልግባ አሉ። ይቀጥሉ ስትል አሁንም ጋዜጠኛዋ ፍቃዷን ሰጠች። አሸከፈከፈኝ እንደ ቄብ ዶሮ የሚሆን ነገር አለ ዘንድሮ። ልከህ ስደደኝ ጮቄ ለጮቄ ላምጣው ክላሹን ከእጁ መንጭቄ። እንቆቆ ወርቁ እሱ ባይኖር እኔም እስከ ዛሬ የለሁም ነበር። እረኛ እረኛ በጣም እረኛ ያ ክላሽንኮቭ የለውም ዳኛ። እረኛው መጣ ሳይናገሩት እየተቆጣ። የመነኩሴ ልጅ የጸሎተኛ የገበሬ ልጅ የጅራፈኛ ልክስክስ ነገር አንወድምኛ። ቅደደውና አገሪያው ሰው ለስንቱ ሌባ ይጨነቃል ሰው። ሰው መግደል እንደው ቀላል ሙያ ነው። ትልቁ ሙያ እንደነ ወርቁ ሰርቶ መብላት ነው። ይሄው ነው። በጣም አመሰግናለሁ ስትል ጋዜጠኛዋ ምስጋናዋን ሰጠች። አዝናንተውኛል። ታዲያ ነገ ምርቃቱ ላይ ይገኛሉ ስትል ጠየቀቻቸው። ታስገባችሁኝ ደስታዬ ነው። ለዚሁ ነው የመጣሁት፣ ግን የሚያስገቡኝ አይመስለኝም አሉ። ድንገት አቶ ወርቁን በስራ ብዛት ካላገኙት እዚሁ ላይ ይመርቁ እስኪ ስትል ጋዜጠኛዋ እድሉን ሰጠቻቸው። ወጣቱ ወርቁ አይተነው ማለት እናቱ ሰኞ ለማክሰኞ የጸነሰችው ወርቅ ልጅ ነው። እናንተም ልጆቼ ፍጥረት ስትፈጥሩ ሰኞ ለማክሰኞ ወይም ረቡዕ ለሐሙስ ይሁን። ቅዳሜ ለእሁድ የተወለደ እንኳ ዶክተር ሊሆን እንኳ አውሮፕላን አብራሪ ሊሆን እንኳ ልማት ሊያለማ የሰው አጥፊ ነው የሚሆነው አሉ። እንዴት ማለት ስትል ጋዜጠኛዋ በግርምት ተጠየቀች። ሕጉ አይፈቅደውም አሉ። እኮ የትኛው ሕግ ስትል ጥያቄዋን ቀጠለች። ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከአርብ ጀምሮ እስከ ቅዳሜና ሰንበት ያለውን ቀን የጸሎት ነው ያደረገው። ስለዚህ ይህም ልጅ ወርቁ አይተነው በሙሉ ቀን በመፈጠሩ ሞጣ ላይ ሙስሊምና ክርስቲያን የሚያጣላ ሌባ ሞክሮን ነበር። እናም ወርቁ እዛ መጥቶ ሳያዳላ አረጋግቶ
ትክክል ስራ ሰርቶ በመመለሱ አይኑን ቢያሳየኝ ብዬ ደብረ ወርቅ ገብርኤል አከብር ነበር። ብሄድ ሰራዊቶቹ እንደው አባረሩኝ። እሱን ለማግኘት ስለፋ እግዜር ባለው ቀን ተገናኝተናል። ዘሩ ይባረክ ያቆየው። የረገጠው መሬት ሁሉ ለምለም ይሁን። ይሄ ሁሉ ልማት ለሀገር ነው። ለወርቁ አይተነው የሚበቃው አንድ እንጀራ ነው። 10 እንጀራ የሚበላ ባለስልጣንም የለም። ግን ይህ ልማት ለኛ ለህዝቡ ነው። በጎንደርም እየሄደ ወጣቱን እያረጋጋ እንዳይራበሽና ወደ ውዥንብር እንዳይገባ ትልቅ ስራ እየሰራ ነው። ወርቁ አይተነውን መርቁልኝ። የሚሆንልኝ ተሆነ እስከ 4 ሰዓት ለመግባት ሞክራለሁ። አንቺ ይህንን ታስተላለፍሹ ሊያስገቡኝ ይችላሉ። ግጥምም ዘፈንም ሆነ ቀረርቶ እችላለሁ፣ አሰምቼሻለሁ። እና ይህንን ቶሎ አስተላልፈሽ እንዲያስገቡኝ ሙከራ አድርጊ። አየሽ ቂጡ ላይ ቁስል ያለበት ሰው እንደ ልኩ አይቀመጥም። አሁን ቢገባ ለዶክተር አብይና ለሌላውም ጉዳያችንን ይነግርብናል ብለው ነው የሚከለክሉኝ። ይሄ ደግሞ ምን መሰለሽ፣ እግርን ቢሸፍኑት ራስ ብቅ ይላል፣ ይታያል። ራስሽን ብትሸፍኙ መልሶ እግርሽ ይታያል። ሁሉንም ሸፍኖ አይቻልም። ይሄው ነው ያለኝ ሐሳብ። በደንብ አስተላልፊልኝ አደራ። እማልገባና የማይሆን ተሆነ የአስኳት ፍራንክ ሳታልቅ ነገ ተሳፍሬ ወደ ሀገሬ ወደ መጣሁበት እመለሳለሁ። አመሰግናለሁ። እግዚአብሔር ይስጥልኝ የኔ ልጅ በማለት የ83 ዓመቱ ሽማግሌ የአዲስ አድማስ ጋዜጠኛን አመስግነው ተለይተዋል።